በአንድ በተደረገ ጸሎት አማካኝነት ብቻ ሊቀ መልአክ ሚካኤል የፋርስን ንጉሥ ለመዋጋት ወርዶ እንደነበር ያውቁ ኖሯል። ተረታ ተረት አይደለም፣ ራእይ ብቻም አይደለም። ሲኦልን ያናጋ ኃይለኛ ጦርነት ነበር። አንድ መደበኛ ምሽት በሚመስል ዕለት ነበር ጦርነቱ የተጀመረው። በዛኑ ምሽት በምርኮ ሀገር የሚገኝ አንድ የእግዚአብሔር አገልጋይ ጉልበቱን ለጸሎት በማንበርከክ ለሕዝቡ አምርሮ ያለቅሳል። ስሙ ዳንኤል ይባላል። ልክ ጸሎትን ማድረግ እንደጀመረ መንግሥተ ሰማይ መልስ ሰጠው። መልአኩ ገብርኤል የእግዚአብሔርን መልእክት በመያዝ ይወርዳል። ነገር ግን በጨለማው ስልጣን ቁጥጥር ውስጥ በሚገኘው የፋርስ ክልል ማለፍ ሲጀምር የጨለማው ኃይል መንገዱን ይዘጋበታል። የፋርስ ንጉሥ ሲሆን ክልሉን የተቆጣጠረ ለጨለማው ገዢ ጉዳይ አስፈጻሚ ነው። ከዛም በኋላ መልእክቱ በአየር ላይ ይያዛል። ለ1 ቀን፣ ለ2 ቀን፣ ለ3 ቀን፣ ለ21 ቀኖች ያክል በምድር ላይ ምንም ነገር አልተቀየረም። እግዚአብሔር ፍጹም ዝም ያለ ይመስል ነበር። ከበስተጀርባ ምን እየተካሄደ እንዳለ ዳንኤል የሚያውቀው ነገር የለም። ቢሆንም ግን በአንድ ነገር ጸንቷል፣ በጭራሽ አላቆምም። ጦርነቱን የሚዋጋው እግዚአብሔር እስኪልክ ድረስ ሊቀ መልአክ ሚካኤል ልክ እንደ መብረቅ በጦርነት ሜዳ ላይ ይከሰታል። በቀጥታ ወደ ጨለማው ገዢ ይሄዳል። እናም በአይን የማይታየው ታጣቂዎች ልክ እንደ ብርጭቆ ይሰባበራል። በስተመጨረሻ ገብርኤል መንገዱን የዘጋበትን በማለፍ የጸሎትን መልስ ያደርሳል። ለ21 ቀኖች ዳንኤል የዘገየበት በእጁ ይሰጠዋል። ስለዚህም አንዳንዴ ጸሎታችሁ በዝምታ የተዋጠ ሲመስላችሁ ያልተመለሰላችሁ ላይሆን ይችላል። አንዱ ጸሎታችሁ ጦርነትን አስነስቶ ይሆናል፣ ልታዩ በማትችሉበት ስፍራ ላይ። የዘገየ መልስን እየጠበቃችሁ ከሆነም ኮመንቱ ላይ አሜን ብላችሁ ጻፉ። እናም ይህንን ቪዲዮ በማጋራት መልስ እየተጠባበቁ ያሉ ሰዎች እግዚአብሔር ዝምታን መርጦ ሳይሆን እየተዋጋላቸው እንደሆነ ይወቁ።